ሰንደቅ ዓላማ የአንድ ሀገር ሕዝብ የማንነት የጀግንነትና የመስዋዕትነት መገለጫ፣ ባህል፣ እምነትና ቋንቋ የሚንጸባረቅበት የአንድነት ማስተሳሰሪያ ገመድ የሆነ የሀገር መለያ አርማ ነው። ለኛ ኢትዮጵያውያን ሰንደቅ ዓላማ የጀግንነት፣ ያልደፈርም ባይነት፣ የጽናት፣ የአይበገሬነት፣ የድል፣ የአብሮነታችን ማሳያ፣ የአንድነታችን ማጥበቂያ ምልክትና ብሔራዊ ኩራታችን ነው። በመሆኑም ሕዝቦች የሉዓላዊነታቸው የማንነታቸውና የአንድነታቸው መገለጫ የሆነውን ሰንደቅ ዓላማቸውን ለማስከበር ከጥንት ጀምሮ አያሌ መስዋዕትነትን ከፍለዋል። አሁንም መስዋዕትነት እየከፈሉ ናቸው። ቅድመ አያቶቻችንና ጀግኖች አባቶቻችንም የሰንደቅ ዓላማቸውን ክብር ለማስጠበቅና ሀገራዊ ሉዓላዊነትን ለማስከበር ከፍተኛ የሀገር ፍቅር ስሜትን ተላብሰው በአድዋና በካራማራ ጦርነት በጀግንነት በመፋለም የውጭ ወራሪ ጠላትን አሳፍረው መልሰዋል። የውስጥ ከሃዲ ባንዳን አንገት አስደፍተዋል። በዚህም ሉዓላዊነቷና ዳር ድንበሯ ያልተደፈረ የሰንደቅ ዓላማ ክብሯ የተጠበቀ የነጻነት ተምሳሌት የሆነች ታላቅ ሀገር አስረክበውናል። በዚህም ጀግኖች አባቶቻችን በከፈሉት ክብር መስዋዕትነት ሰንደቅ ዓላማችን ለኛ ብቻ ሳይሆን ለመላው ጥቁር ሕዝቦች የነጻነት የጽናትና የድል ምልክት መሆን ችሏል። ትውልድም የአባቶችን ጀግንነት በመውረስ በተለያዩ ጊዜያት በውጭ ወራሪዎችና በውስጥ ባንዳዎች የተቃጡብንን ትንኮሳዎች ለማምከን አስፈላጊውን መስዋዕትነት የከፈለና የሰንደቅ ዓላማ ክብራችን እና ሉዓላዊነታችንን አስጠብቆ የዘለቀ ትውልድ ነው። በተለይ የመከላከያ ሰራዊታችን ቃለ መሐላ የፈጸመባትንና ቀደምት አባቶቻችን በክብር የተሰውላትን ሰንደቅ ዓላማ ክብር ለማስጠበቅና ሉዓላዊነታችንን ለማረጋገጥ የውጭ ወራሪ ኃይሎችንና የውስጥ ባንዳዎችን እየተፋለመ በዋለበት አውደ ውጊያ ሁሉ ድል እያበሰረ የኢትዮጵያን ሕልውናና የሕዝቦቿን አንድነት ያስቀጠለ የድል ሰራዊት ነው። የኢትዮጵያን ብሔራዊ ጥቅምና የሕዝቦቿን አንድነት፣ ሰላምና ደህንነት ከውጭም ይሁን ከውስጥ ጠላቶቿ ተከላክሎና ጠብቆ ለትውልድ ለማስረከብ ሁለንተናዊ መስዋዕትነትን እየከፈለ የሚገኘው ጀግናው የሀገር መከላከያ ሰራዊታችን በሰንደቅ ዓላማው ፊት ተንበርክኮ የገባውን ቃል ኪዳን አጽንቶ ቀጥሏል። ሰራዊታችን መነሻውም መዳረሻውም የብሔራዊ ሰንደቅ ዓላማችን ክብርና ነጻነት ስለመሆኑ ከትላንት እስከ ዛሬ የመጣበት ወርቃማ የታሪክ ምዕራፍ ምስክር ነው። የዓለም ጥቁር ሕዝቦች ሁሉ የነጻነት ቀንዲል የሆነችው የኢትዮጵያ ሰንደቅ ዓላማ ከፍ ብላ ስትውለበለብ በክብር ወደ ትውልድ ስትሻገር ማየት የማይሹ ታሪካዊ ባላንጣዎቻችን ለርካሽ ግላዊና ቡድናዊ ጥቅሞቻቸው ሲሉ ራሳቸውን በተላላኪ ባንዳነት ያሰለፉ የውስጥ ኃይሎችን በመጠቀም ብዙ ፈተናዎችን ቢጋርጡባትም የዚህ ትውልድ ባላደራ የሆነው ጀግናው የሀገር መከላከያ ሰራዊታችን እኩይ ዓላማቸውን እያከሸፈ ሴራቸውን እየበጣጠሰ ኢትዮጵያንና ሰንደቅ ዓላማዋን በክብር ማስቀጠል ችሏል። እንደሚታወቀው ባለፉት የለውጥ ዓመታት ሀገራችን በራሷ ተፈጥሯዊ ሀብት የመልማትና ብሔራዊ ጥቅሟን ለማረጋገጥ የምታደርገው ጥረት በመንግሥት ቁርጠኝነት በሕዝባችን ድጋፍና በሰራዊታችን መስዋዕትነት ስኬታማነቱን በማስመስከር ላይ ይገኛል። ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ሕዳሴ በሚል መሪ ቃል የተከበረው የዘንድሮው 18ኛ የሰንደቅ ዓላማ ቀን ሀገራችን የተፈጥሮ ሀብቷን የመጠቀምና የመልማት ፍላጎቷ እውን እየሆነ በሚገኝበት ወቅት መከበሩ ታሪካዊ ያደርገዋል። በተለይም የቀጠናውን የኃይል ሚዛን የሚቀይርና ሀገራዊ ኩራት የሆነው ታላቁ የህዳሴ ግድብ ተመርቆ ኃይል ማመንጨት የጀመረበት፣ የተፈጥሮ ጋዝ ፕሮጀክት ሥራ የጀመረበትና በምግብ ራስን ለመቻል እየተደረገ ያለውን ጥረት ወደ ላቀ ደረጃ የሚያሸጋግር የማዳበሪያ ፋብሪካ ግንባታ መሰረት የተጣለበት ወቅት መሆኑና ጀግናው ሰራዊታችን እነዚህ ታላላቅ ስኬቶች እንዳይመጡ በርትተው የሰሩ ጠላቶችን ድባቅ እየመታ አስቻይ ሁኔታን ፈጥሮ ከመስራቱም በተጨማሪ
የሀገራችንን የኃይል ፍላጎት ለማሟላት የሚያስችል የሰላማዊ የኒውክሌር ማበልጸጊያ ፕሮጀክትና በአፍሪካ ግዙፍና ዘመናዊ የሆነ አየር ማረፊያ ግንባታ መሠረት የተጣለበት እንዲሁም ዘርፈ ብዙ ስኬቶች የተመዘገቡበትና የከፈልነው መስዋዕትነት ለውጤት እየበቃ ባለበት ወቅት ላይ ሆነን ያከበርነው በዓል በመሆኑ በዚህ ታላቅ ኩራትና ደስታ ሊሰማን ይገባል። የዘንድሮውን 18ኛውን የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል ስናከብር በሉዓላዊነታችንና በሰንደቅ ዓላማችን ክብር ላይ የተጋረጡብንና ሊገጥሙን የሚችሉ ፈተናዎችን በሚገባ በመረዳት ወታደራዊ ዝግጁነታችንን በማሳደግና የምንፈጽመው ግዳጅ የኢትዮጵያን ሉዓላዊነት ነጻነትና የግዛት አንድነት ከማስጠበቅ ተልኳችን ጋር የተቃኘ እንዲሆን በማድረግ ነው። እናም የኢትዮጵያ የቁርጥ ቀን ልጅ የሆነው ጀግናው የሀገር መከላከያ ሰራዊታችን ከሀገራዊ ለውጡ ማግስት ጀምሮ ሁለንተናዊና ስር ነቀል ለውጥ አድርጎ ተቋማዊና ሙያዊ ቁመናውን ወደ ላቀ ደረጃ ያሸጋገሩ በርካታ ስኬታማ ተግባራትን አከናውኗል። ትላንት በማቋቋሚያ አዋጅ ላይ የአንድ ፓርቲ ዘበኛ እንዲሆን በግልጽ ተደንግጎ ብዙ የተሰራበት ሰራዊት ዛሬ ግን ይህ አንሶ ያሳነሰው የመቋቋሚያ አዋጅ ተሽሮ ጀግናው ሰራዊታችን የሀገርና የሕዝብ የመጨረሻ ምሽግ መሆኑን በማብሰር ከሰንደቅ ዓላማዋ ክብር ልክ ከፍ እንዲል አድርጎታል። ይህንኑ መሠረት ያደረጉ በርካታ ተቋማዊ ሪፎርሞች ተደርገውም መከላከያ የኢትዮጵያ የመጨረሻ ምሽግነቱን ያጸኑ አቅሞችን ለመጎናጸፍ በቅቷል። ከዚህ ክብር ሊያወርዱት የሚሹ ኃይሎችን ፊት ለፊት እየተጋፈጠና በሁለንተናዊ መሥዋዕትነቱ ሀገርና ሕዝብን እያጸና የሰንደቅ ዓላማዋን ክብር ጠብቆ ለትውልድ ያሻግራል። በሌላ በኩል በዓሉን ያከበርነው የኢትዮጵያ እድገት የማይዋጥላቸው የታሪካዊ ጠላቶቻችንና የሰንደቅ ዓላማቸውን ክብር የሸጡ የውስጥ ባንዳዎች ግልጽ የሆነ ጥምረት እየፈጠሩ የኢትዮጵያን የመልማት ፍላጎት ለማጨናገፍና አንድነታችንን ለመበታተን ቀን ከሌት እየሰሩ በሚገኙበት ወቅት ላይ ሆነን ነው። በተለይ በአሁኑ ጊዜ የኢትዮጵያ የተፈጥሮ ሀብት የመልማትና የማደግ ስኬት እንቅልፍ የነሳቸው የሰላሟ መስፈን የሚመራቸው እነዚህ ኃይሎች ሀገራዊ ደህንነትን ያናጋል፣ ኢኮኖሚን ሊያዳክም ይችላል ብለው ያሰቡትን የጥፋት ሴራ ሁሉ በመፈጸም በሀገራችን ሉዓላዊነት ላይ ግልጽና ተጨባጭ የሆነ ትንኮሳ ማካሄድ ጀምረዋል። ይህንን እኩይ ዓላማቸውን ገቢራዊ ለማድረግም የመጀመሪያው ኢላማቸው ጀግናው የሀገር መከላከያ ሰራዊትን በሁሉም አውዶች መውጋት ነው። ሰራዊታችን እያለ ኢትዮጵያን መንግሥት አልባ የማድረግና የመበታተን ተልኳቸው ፈጽሞ እውን እንደማይሆን ጠንቅቀው የሚረዱት እነዚህ ጸረ ኢትዮጵያ ኃይሎች አሁን በተናጥል ያደረጉት የቀቢጸ ተስፋ ሙከራ ባለመሳካቱ ኅብረት ፈጥረው ለመሞከር ግልጽና ተጨባጭ እንቅስቃሴዎችን በማድረግ ላይ ይገኛሉ። በውስጥ ባንዳዎች ፖለቲካዊ አሻጥር ሳቢያ የተወሰደብን የዘመናት ሀብታችን የሆነው የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻዕቢያና ጋሻ ጃግሬው የግብፅ መንግሥት በአሁኑ ጊዜ በዓለም አቀፍ ደረጃ የተጎናጸፍናቸውን የዲፕሎማሲያዊ ድሎች ለማክሸፍ እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። ለዚህ ደግሞ እንደ ህወሓት፣ አሸባሪው ኦነግ ሸኔና ጽንፈኛው ቡድን የመሳሰሉ የውስጥ ተከፋይ ባንዳዎች ከታሪካዊ ጠላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ ጸረ ሰላም ኃይሎች መሆናቸውን መገንዘብ ያሻል። በመሆኑም እነዚህ የውስጥ ባንዳዎችና የውጭ ታሪካዊ ጠላቶቻችን ተቀናጅተው በሀገራችን ደህንነት በሉዓላዊነታችንና ብሔራዊ ጥቅማችን ላይ ያነጣጠረ አደጋና ስጋት የመፍጠር ዓላማን ያነገቡ በመሆናቸው የዘንድሮውን የሰንደቅ ዓላማ ቀን ያከበርነው እነዚህን ኃይሎች ዳግም ለሀገራችን ስጋት ወደማይሆኑበት ደረጃ በማውረድ የሀገራችን የልማት ጉዞ ያለ እንቅፋት እንዲቀጥል አስፈላጊውን መስዋዕትነት ለመክፈልና ለቀጣይ ተልእኮ የምንዘጋጅበት ጊዜ መሆኑን በመገንዘብ ነው።